በላይ ዘለቀ አያስፈልገንም ወይ? አበባ አረጋ አባገስጥ አያስፈልገንም ወይ? እስከ መቼ ነው እኛ በበለጭና በገለምሶ የሚገርም ጀዝባን ያወጣነው ጓዶች? እኔ ምንም አይደለም፣ እዚህ ላይ ምንም አይደለም። እናንተ ፍረዱ። እኔ ነፃ ነኝ። እኔ ምንም አይደለም፣ እናንተ ፍረዱ። እንግዲህ እኔ ራሴን አግልያለሁ። ከዚህ እኔ ቪዲዮ ብቻ ነው ያየሁት። አፍጥር ሰዓት ደርሶ ጀለስ ቤት ስትሄድ ይላል እዚህ ጋር ደግሞ ማለት ነው። ወአለይኩም ሰላም ወራህመቱላሂ ደህና ነህ? ወአለይኩም ሰላም አረበኛ ማሻአላህ አረበኛም ለምደሃል። ምን ታረጋለሽ ማዘር? አይ ጥሩ ነው። እና ምን እግር ጣለክ? ቴምር ማን ነው? አንዋር የለም እንዴ ዛሬ? ወይ አንዋር እኮ አሁን መስጂድ ደርሼ ልምጣ ብሎ ወጣ። ምን ነው ፈልገከው ነው? ሳምቡሳ አቤት ተወራኩ። በቃ ጨረሰ እኮ የሚፈልጋቸው እንዳለ እኮ ሊስት አደረገ። ጨረሰ እኮ አኖ ሙሳ የሚባል ጓደኛችን ታሞን ጠይቀው እኮ ልለው ብዬ ነው። ሙሳ ታመመ? አዎ ማዘር፣ ያው ሾርባ ነገር እንኳን ይዘን ሄደን እንሂድ አሁን አብራት ነበር። ጠይቀው እኮ ልለው ብዬ ነው የመጣሁት። አኡዙ ቢላህ አንተ ሙሸት ጀመርክ? ደህና ልጅ አልነበርክ? ኧረ አልዋሽም። አኡዙ ቢላህ ያስብልክ። ከአንዋር ጋር ወደ መስጂድ ሄደዋል። አብሮ ሄዱ እንዴ? አዎ መስጂድ ሄደዋል። ይኸውልህ አንተ ውሸት ጥሩ አይደለም። እሺ ውሸት ሐራም ነው። ከኛ ጋር አብረህ ማፍጠር ከፈለክ ሾርባ መጠጣት ፈልገህ ከሆነ ገብተህ ከኛ ጋር አፍጠር። ድጋሜ ግን እንዳትዋሽ፣ ውሸት ሐራም ነው። እሺ በላሁን ግባ በቃ። ሳምቡሳና ሾርባ ለመጠጣት ሁሉ ዙሪያ ጓደኛን ደፍተው ነበር እኮ በቃ። ኧረ በስመ አብ! ኧረ 25 ልጆች ሊታከሙ ነው በቢል ጌትስ ፋውንዴሽን ሩዋንዳ ሊታከሙ ነው። ዋው ደስ ይላል። እውነት ደስ ይላል። 25 ልጆች በጣም ብዙ ነው። 25 ልጆች ማለት ነው ይሄ የሚያውቀው የሚረዳው ይሄን አይነት ኬዝ ያለበት ሰው ቤተሰቡ ላይ ወይ ደግሞ ፋሚሊ ላይ የልብ ኬዝ ያለበት የህፃናት ህመም ያለበት ሰው ነው የሚረዳው። 25 ልጆች ማለት በጣም ብዙ ነው። በጣም ትልቅ ስራ ነው የሰራው አዶናይ። እውነት ጋይስ እኔ በጣም ደስ ብሎኛል። ማርያምን ነው የምላችሁ። እንግዲህ ተስፋ ቆርጠን ነበር። ኧረ እኛም ደስ ብሎናል። እኔ ነበር ተስፋ የቆረጥኩት፣ ግን ደግሞ መስራቴን አላቋረጥኩም። and I think ይህ ለእናንተ ትልቅ ትምህርት መሆን አለበት። ሁላችንም ሰዎች ነን፣ ተስፋ ልንቆርጥ እንችላለን። ስራችን ግን ማቋረጥ የለብንም። ምክንያቱም ተስፋ ቆርጦ እያለ የሚሰራ ሰው በር ይከፈትለታል። ምንም አይነት በር ሊቆለፍለት አይችልም። በሩ ቢዘጋ ጣራ ይከፈትለታልና 25 ልጆች የሚያክሙ ልክ ፋውንዴሽን ሩዋንዳ ዶክተሮች ተመድበው ሰርጀሪ ለመስራት ተዘጋጅተዋል። በጣም ነው ደስ የሚለው። ወደ $63,000 ደግሞ አሰባስበናል። $63,000 ብዙ ነው እውነት። 25 ልጅ ታክመው ከዛ $63,000 ማለት በጣም ቬሪ ጉድ ነው። በጣም አሪፍ ነው። በጣም አሪፍ ነው። እነዚህ 100 ልጆች እንደርስባቸዋለን። አንድ ለእናንተ ያለኝ ጥያቄ ስፔሻሊ ለቲክቶከሮች ማለት ነው፣ ድጋፋችሁ ስትጠይቅ እንደ ድክመት እንዳትቆጥሩት፣ እንደ መተጋገዝ እንድታዩት ፈልጋለሁ። ቲክቶከሮች ግን የምራግዙት እንደ ቪዲዮ ስሩለት። የመተጋገዝ አቅም፣ የመተጋገዝ ኃይል ይህ ነገር ብቻዬ ስጀምረው ኦፍ ኮርስ ሰዎች ማስቸገር አልፈልግም። እኔ ራሴ መጨረስ ነው የምፈልገው። የጀመርኩት ነገር አም ሶ ሶሪ ኦኬ፣ የጀመርኩት ነገር እኔ ራሴ መጨረስ ነው የምፈልገው። ተረዳችሁ? ግን ትልቁ የተማርኩት ትምህርት ደግሞ ድጋፍ እንደሚያስፈልገኝ ነው። እንደ አንድ ሰው ድጋፍ የሚጠይቅ ሰው ደግሞ ደካማ ሰው አይደለም። በነገራችን ላይ ያው የጋራ ዓላማ ወይም ደግሞ የጋራ እንትን እስከያዝን ድረስ ብንተጋገዝ አሪፍ ነው። ይሄ እኮ አዶናይ እኮ ግዴታ የለበትም። ገብታችኋል? የማሳከም ይሄ የግል ሜንታሊቲ የሚጠይቅ ነገር ነው። ያው ሌሎቻችሁን ብታግዙት አሪፍ ነው። ምክንያቱም አዶናይ ለቢዝነስ ብሎ አይደለም አሁን ይህን ስራ እየሰራ ያለው። ስለዚህ ሌሎቻችሁ ቪዲዮ ቢሰሩለት በእናንተ በኩል የሚመጣ ሰውና ለእንደዚህ ቅን ልብ ያለው ሰው ስለማይጠፋ ቪዲዮ ቢሰሩለት አሪፍ ነው ብዬ ያስባለሁ። አሁን ብዙ ቲክቶከሮች አላችሁ፣ በጣም ብዙ ሰዎች ደግሞ ይወዷቸዋል እናንተ ቲክቶከሮች። እኔ በበኩሌ 2 ልጆች 3 ልጆች ማሳከም እችላለሁ ብላችሁ ቃል ብትገቡ ቪዲዮ ብትሰሩ እነዚህ 100 ልጆች ባንዴ ማሳከም እንችላለን ማለት ነው። እያሳከምን ያለነው የሰው ልብ ነው፣ የህፃናት ልብ ነውና ትልቅ ስራ ነው ብዬ ነው ማስበው። ቲክቶከሮች ከሆናችሁ የው ጥሪ ያቀረብኩላችሁ ያለውት ቪዲዮ ስሩ። 1 ልጅ አሳክማለሁ 2 ልጅ አሳክማለሁ ብትሉ ገና ከ100 በላይ ልጆች ማሳከም እንችላለን ማለት ነው። እወዳችኋለሁ። ቻው።
ማለት አሁን ላደረግከው ስራ ወደፊትም ለምታደርጋቸው ስራዎች እኛም እንወዳለን። ቲክቶከሮች ግን አግዙት፣ ከጎኑኑ ያላችሁን እውቅና ተጠቅማችሁ ብትተጋገዙ አሪፍ ነው ብዬ አስባለሁ። ምክንያቱም አንዳንዴ እውቅና ዋናውና ጥቅሙ እንደዚህ አይነት በእናንተ በኩል የሚመጣ የሆነ ሰው የሚድንበት ወይም ደግሞ የሆነ ሰው ከበሽታው የሚፈወስበት አጋጣሚ ሲፈጥሩ ለእናንተም ቀላል አይደለም። በጣም አሪፍ ስራ ነው። ስለዚህ እዚህ ላይ ብታግዙት አሪፍ ነው። እሱ ብቻውንም ያው የሚጠበቅበትም ነገርም እያደረገ ቢሆንም ግን ያው አንድ ሰው ብቻውን ሲሆንና የሆነ ሰው ከጎኑ ደግሞ አይዞ ስትደጋገፍ ምናምን የህብረት አይነት ሂደት ሲኖር በጣም ነገሮቹ ቀለል ይላሉ፣ ኢዚ ይሆናሉና እሱ ነገር ብታደርጉለት አሪፍ ነው። ቲክቶከሮች ይመቻችሁ።